ለራሴ ልጆች ወይም እኔ ሪፕሬዘንት ለማድረጋቸው ልጆች የሚመክረው ነገር ምንድነው አንዴ ኢንተርናሽናል ማርኬት ውስጥ ገብታችሁ መስራት ስትጀምሩ የእናንተን አብዛኛውን ስራዎቻችሁን የሚመጡት በእነሱ በኩል ነው 90% የሚመጣው በእነሱ በኩል ነው ሰው ሁሌም ኦን ታይም ተገኙላቸው ኢሜሎቻቸውን መልሱ ኤንድ ካስቲንግ ማታረፍዷ ልጅ መባል ቻሉ እላችኋለሁ ሁሌም ኦን ታይም መገኘት በጣም በቃ አሪፍ ነው ሶ ኢቭን በጣም ላስት ሚኒት ኮልስ ይኖራሉ ላይክ ሞዴሊንግ ታውቂዋለሽ በቃ ሁሌም የመጨረሻ ሰዓት ላይ የሚደወል ስልክ ይኖር ይችላል ሰው በጊዜ መገኘት የምትችለው ልጅ ኦፕሽን የምትደረጋለች ብዙ ጊዜና ሶ በጊዜ የምትገኘው ልጅ ኤንድ ሁሌም ስለናንተ ሲያስቡ ወይም ስላንቺ ሲያስቡ ኤክሳይቲንግ ነገር እንዲያስቡ አርጓቸው እላለውና ሶ ሜቢ አዲሽናል ከሆነ ሶ በዚህ ኢንዱስትሪው ሁሌም የተለዋዋጭ ነው ሜቢ የሆነ ሲዝን ላይ የሆነ አይነት ሉክ ይፈልጋል የሆነ ሲዝን ላይ የሆነ አይነት ሉክ ይፈልጋልና በዚህ ኢንዱስትሪ ውስጥ ሁሌም ላይክ ጸንቶ ለመቆም የሚያስችል ነገር ብለሽ የምትሰጫቸው ቲፖች ካሉ ጸንቶ ለመቆም discipline the way how you communicate with your bookers በጣም respectful መሆን timing on time መሆን because ሁሉም እዚህ ጋር ስራ ነው እየሰራ ያለው so I think በጣም professional መሆን ያስፈልጋል ለዚህ ስራ mentally ready መሆን ሁሌም and respect ያስፈልጋል ጥሩ relationship ከቡከሮች ጋር አንተ ያልካቸው ነገር the way I was trying to say make the relationship smooth ያልኩት ይሄንን ነው like on time መሆን ሁሌም ማክበር የሰዎችን ሰዓት ያንተንም ሰዓት እንዲከበር so and then not taking things በጣም too serious like and ስራ confirm አልሆነም if you get mad and you get late to another jobs or you get disappointed in your bookers ይሄ አያቆይም career አይሆንም so በቻልነው መጠን we have to be so respectful ቡከሮቹም they're you know doing their what they can so sooner አክብረህ ከቆየህ I think if you're very professional you can stay for a very long time እና ራስህን መጠበቅ mentally